ከፍቶ ማየት ይችላል። አላህ የሚለው ክፈት ጋድ አንተ መፍታት ሌላ ስልክ አልያዝኩም። ይሄ ስልክ ብቻ ነው ያዝኩት። ኦኬ መረጃ ሲኖር ዘና ታዲያ መረጃ ሲኖርና የኔን ላሳየው። ሁሉም ሰው የአረብኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሄዶ አላህን ማግኘት ይችላል። እውነትህን ነው። እኛም ደንግጠናል ስናገኘው። አረብኛ ራስን እያታለልክ ትኖራለህ። ተሳስተህ ነበር እንደ ወንድማችን ኔምለስ። እንደ ነገሩ ስምህ ራሱ ስም አልባ ነው ለካ። ያለህን ስም እንዴት ልታገኘው ትችላለህ? ፐርሰናል አታርገውና ወደ ማስለሚያ ኔምለስ ስላልክ አስቸገረኝ እኮ። ትርጓሜ ስተረጉሞ ስም አልባ ብለህ ስም ያለህን ስም ፈልጎ ማግኘት ይከብዳል። ለዛ ነው። ህፃን ልጅ ነህ እንደ አንተ። አይ እሺ ምን ብዬ ልጥራ እስቲ? በአማርኛ ስምህ ማን ነው የሚለው? በአማርኛ ንገረኝ። ስም አልባ ታዲያ ምን አጠፋሁ? ስም አልባ ብለህ ታዲያ ለምን ትበሳጫለህ? አይ በቃ የጨዋታ ጀመርክ እንትኑን ትተህ ማለት ነው። አይ ኖ የራስህ ስም አልባ ብለህ ያለህን ስም እንዴት ትፈልገዋለህ? ልታገኘው አትችልም ያልኩህ ለምንድን ነው? አረብኛ ነው አልከኝ። አረብኛ ከሆነ ደግሞ ስለዚህ ነቢያቶች ደግሞ በአረብኛ ስላልሰበኩ እንደዛ ብለው አልጠሩም። አላህ ደግሞ ሊተረጎም ይችላል። አሁን ቀጣይ ሁለተኛ ጥያቄ አላህ የሚል ስም በእስልምና ይሄንን አውጣና ህዝቡ ይኸው። ከዛ በኋላ አላህ የሚል ከሌለ ችግር የለውም። እሱ ቀጣይ እናልፋለን አይደለ? ስሙ ይተረጎማል። አላህ የአላህ ስም ይተረጎማል። ስም ይተረጎማል። ማስረጃ። እሺ አሁን እኔ ኔምለስ ነኝ። ወደ አማርኛ ሲተረጎም ደግሞ ስም አልባ ማለት ነው እኮ። የአላህን ትርጉም ማስረጃ ሳየናው እንደሚተረጎም አምላክ እንደ እስልምናው ማስረጃ ስተኝ። እሱ የግብር ስሙ ነው። የግብር ስምና ሲሆን በአማርኛ ሲሆን አምላክ እሱ ነገርኩህ እኮ አምላክ ፈጣሪነቱን የሚመለክበትን ስም የተሰጠው ነው። አላህ የሚለውን ትርጓሜውን አላህ ማለት ትርጉሙ በአረብኛ እንዲህ ነው የሚለውን አሳየን እስኪ። በኢብራይስጡ ኤሎሄም፣ በአረብኛ ኢላህ ወይም አላህ፣ በአማርኛ ደግሞ አምላክ። ኤሎሄም የሚል እስኪ ከቁርአን ላይ አላህ ማለት ኤሎሄም ነው የሚል ከቁርአንህ ላይ ያሳየኝ። የትኛው ነው? የአረብኛው ላይ ሐዲስም ምን ይልስተ ቮለንተር ስለሆንኩ እኔ ከሐዲስም አላህ ማለት ኤሎሄም ማለት ነው የሚል አትበል። ማስረጃ ነው የጠየቁት። ጎግል የዛሬ ስንት መቶ ዓመት ነበር የመጣው። በጣም ቮለንተር አለ እንዴ? የእስልምና ጭንቅላት ይሄ ነው ዲሌማው ማለት ነው። አትሳቅ። ሙስሊሞች የተመሰረቱት ወላሂ ተማር መጀመሪያ ምንም እንደማታውቅ ንገረኝ። በጣም ብዙ